አውራት ሌላ ጥያቄ ልጠይቅ ነው። ይቻላል ቀጥይ። ይቻላል። ጀምሻል በቀስታ ቆይ ሊዲያ እሷ ታውራ የፈለገችውን ጥያቄ ትጠይቅ። እሺ የፈለገችውን ታውራ፣ ጥያቄዎቿንም ትጠይቅ። ለኛ ታያትስ መጽሐፍ ቅዱስ ሐሰተኛ ቃል እንደሆነ ታምናላችሁ? አዎ ሐሰተኛ ቃል ነው። በውስጡ እውነት ነገራቶች ቢኖረውም የሰው እጅ ገብቶበት ተበርዟል። እሺ ማረጋገጫ ነው የምትፈልጊው ሐሰተኛ እንደሆነ? ማስረጃ አላችሁ? አዎ ማስረጃ አለ። ቆይ ማስረጃው ልስጥሽ። ዝግጁ ነሻ ዲያና? ከሆነ ሰምሽ እና ሳይሽ አንድ ስህተቶቹ እሺ ፊት ለፊት ተመልከቺ። ከግጭቶቹ ውስጥ አንድ ሁለቱን ነቅሼ ላሳይሽ መጽሐፍ ቅዱስ ስህተት መሆኑን። በጣም ብዙ ስህተቶች አሉ። አንድ ሁለቱን ብቻ ግን ላሳይሽ። ለምሳሌ መጽሐፍ ቅዱስ በጣም ስህተት ከመሆኑ የተነሳ አምላክንና ሰይጣንን እንደ አንድ አድርጎ ነው የሚያቀርበው። አምላክን በሰይጣን ስያሜ ነው የሚጠራው፣ እንደ ሰይጣን ነው የሚገልጸው። ከየት መጣ ይሄ ከተባለ መጽሐፍ ቅዱስ ሲናገር መጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 ላይ እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካይነት መከራ እንዲመጣባቸው አደረገ። እግዚአብሔር ዳዊትን ሄደ የእስራኤልንና የይሁዳን ሕዝብ ቁጠር አለው ይላል። ስለዚህ እግዚአብሔር በዚህ ቦታ ላይ በመጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 ላይ እግዚአብሔር ራሱ ሄደ ሕዝበ እስራኤልን ቁጠር ብሎ ዳዊትን አንቀሳቀሰው ይላል። ስለዚህ ማን ነው የሚያንቀሳቅሰው? እግዚአብሔር ተብሎ የሚጠራ አካል ነው። ጥሩ። ራሱ መጽሐፍ ቅዱስ ላይ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 1 ላይ ሲናገር ሰይጣንም በእስራኤል ላይ ስለተነሳ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። በሌላኛው ቦታ እግዚአብሔር ነው ይሄንን ስራ የሰራው አለ። ምን አለ? እግዚአብሔር ይሄንን ስራ ሰራ ብሎ ተናገረ። እሺ ጥሩ አለ። ከዛ ኖ የምን እግዚአብሔር ሰይጣን ነው አለ። ስለዚህ አምላክንና ሰይጣንን በአንድ ማዕቀፍ ውስጥ የሚከት እንደ አንድ የሚገልጽ አይነት መጽሐፍ ነው። እግዚአብሔር ራሱ ሰይጣን ነው፣ ሰይጣን ራሱ እግዚአብሔር ነው እያለ ነው መጽሐፉ። እኛ ባንልም እንደዚህ አይነት ነገር መጽሐፉ እንደዛ ነው። ስለዚህ ይሄ ከምን የተነሳ ነው ስንል መጽሐፉ ስህተት ስለሆነ አምላክንና ሰዎችን ለይቶ ባለማቅረቡ፣ አምላክንና ሰይጣንን ለይቶ ባለማቅረቡ ሐሰተኛ ቃል ተብሎ ሊገለጽ ይችላል። በጣም ብዙ ነገራቶች ቢኖሩ ለዛሬ ይሄን ላሳይሽና ኢብራሂም ይጨምርልሻል። ይሄ የኛ መጽሐፍ አይደለም። ምን መጽሐፍ ነው? ያንቺ መጽሐፍ መዋዕልና መጽሐፍ ያ መጽሐፍ ፊት ለፊት ያለው መጽሐፍ ነው። ይታይሽ ፊት ለፊት ያለው መጽሐፍ ይታይሽ። ይታየኛል ግን ይሄንን እውነት እንደሆነ እንዴት አውቃለሁ? ገጹንና እንትኑን ጽፈሽ ከዛ ታነቢያለሽ ጧት። ያ ጥቅሶቹን ልንገርሽ። ቆይ ጥቅሶቹን ስክሪንሾት አድርጊው። እንደዛ ይሻላል። በጣም ብዙ አለ። ይሄው አንደኛው እዚህ ጋር ያዢ መጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 አንደኛው እዛ ቦታ ላይ እግዚአብሔር ነው ይላል። ጥሩ ካልሽ በኋላ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 1 ላይ ሰይጣን ነው እግዚአብሔር አይደለም ይላል። አንደኛው ቦታ እግዚአብሔር ነው ካለ በኋላ አንደኛው ቦታ ደግሞ ሰይጣን ነው ይላል። ሰይጣንና አምላክን እንዴት ነው ይሄ አካል የሚያምታታው? የማይምታታ ነገር የፈለገ ነገር እኮ ሊምታታብን ይችላል። እኛ ሰዎች ሊምታታብን ይችላል፣ ግን አምላክና ሰይጣን ሊምታታብን አይችልም። የመጽሐፍ ቅዱስ ጸሐፊያን ግን አምላክና ሰይጣን ሲምታታባቸው ደግሞ እናያለን። ከዚህ ተነስተን ብቻ ሌላ ቦታ ሳንሄድ መጽሐፍ ቅዱስ የአምላክ ቃል እንዳልሆነ አምላክን እንደ ሰይጣን የሚያቀርብ መጽሐፍ መሆኑን
ከዚሁ ልንረዳ እንችላለን። ውሸት መሆኑ ሩቅ ማየት ሳይጠበቅብን በአንድ ጥቅስ ብቻ ልናፈርሰው እንችላለን እና ይህንን ይመስላል። ሌላ ጥያቄ ያለች ሊዲያ ወይ ደግሞ ዲያና? ሊያ እሺ፣ ሌላ ጥያቄ ያለሽ? እህቴን እንዲህ ነው ያተላላችሁ። አንሲት ያፍሽን ዝገመሪ ነው ምን አገማች? ሊያ ይምሩ አለ ከሃርድ ኮፒው እናሳያት። በቃ ይሄን እያመነች አይደለም። ከሃርድ ኮፒው አንድ ሁለቱን እናሳያት ይቻላል። የሆነ አንድ ነገር የምትወደው ነገር ካለ ያደርጋቸው። ሊያን ምን ተባብለ አረ ታትና ገሚታ ታውቂያት መጽሐፍ ቅዱስ በመጽሐፍ ላሳያት። መልሻት ያ በስነ ስርዓት ጠይቅ። ከምሬ ነው ወይ ከክፍልሽ ወጥቼ ይድልሻል። ገባሽ? ይድልኝ ያፈለክ ላች እኔ ጋር ታወራ ሊዲያ ፕሊዝ። ሊዲያ ታያት ያው ይታይሻል። ወደናት ገይሽ ነው ይሄን አንብቢ። እስኪ አንብቢ ምንድን ነው የሚለው? በእስራኤል ንጉሥ በአካብ ልጅ በኢዮራም በ14ኛው ዓመት የይሁዳ ንጉሥ የኢዮራም ልጅ አካዝያስ ነገሰ።